ሰላም በያላችሁበት የከበረ ሰላምታችን ድረሳችሁ ለታዩ አማርኛ ዜና ሰዓታችን ላይ ደርሰናል። ዘገባዎቹን ደግሞ እናንተ የማድረሰው ጫልተፉነኛ አብራችሁን ቆዩ። የኢትዮጵያ ልማት ባንክ ፕሬዝዳንት ከኃላፊነታቸው መነሳታቸው ተነገረ። በምትካቸው ሌላ ሰው ስለመሾሙም ሰምተናል። ኦኤምኤን ባንኩ በአንድ ብሔር ተወላጆች ስለመያዙና አግላይና ሌሎች ብልሹ አሰራሮች በድርጅቱ ውስጥ መስፈናቸውን በተደጋጋሚ ሲዘግብ ቆይቷል። በጉዳዩ ላይ ተጨማሪ ያለን በአንድ ብሔር ተወላጆች በበላይነት ተይዘው ከነበሩት የመንግስት ተቋማት መካከል የኢትዮጵያ ልማት ባንክ አንዱ ነው። በኢትዮጵያ ልማት ባንክ ውስጥ ለዓመታት የዘለቀውን አድሏዊና ሌሎች ብልሹ አሰራሮችን በማጋለጥ ኦኤምኤን ሲዘግብ ቆይቷል። በኢትዮጵያ ልማት ባንክ የአንድ ብሔር ተወላጆችን ተጠቃሚ የሚያደርገው ሰንሰለት መዘርጋቱን ኦኤምኤን ከውስጥ ያገኘውን የሰነድ ማስረጃ በማቅረብ በድርጅቱ ውስጥ የሰፈነውን ውስብስብ ችግር አሳይቷል። በባንክ ውስጥ ያለው አድሏዊ አሰራርና የግል ጥቅምን ለማስጠበቅ ሲባል የሚፈጸመው የኢኮኖሚ አሻጥር በሀገሪቱ ኢኮኖሚ ላይ እየደረሰ ያለው ኪሳራ ከፍተኛ መሆኑን መረጃው ያስረዳል። ባንክ ውስጥ ያለው የሰራተኛ ስብጥርም ለዚሁ አድሏዊ አሰራር እንዲያመች ተደርጎ የተዘረጋ መሆኑን ያሳያል። ከባንኩ 478 በተለያዩ እርከኖች ከሚገኙ አመራሮች መካከል ከ300 በላይ የሚሆኑት የአማራ ብሔር ተወላጆች መሆናቸውን ከዚህ በፊት ሾልኮ የወጣው ሰነድ ያመለክታል። በኢትዮጵያ ልማት ባንክ በዳይሬክተር፣ የዲስትሪክት ስራ አስኪያጅ፣ የቅርንጫፍ ስራ አስኪያጅ፣ የዲቪዥን ስራ አስኪያጅና የቡድን ስራ አስኪያጅ ቦታዎች ከ70% በላይ በአማራ ተወላጆች ስለመያዙ የሚያትተው ሰነዱ የተቀሩት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ተወላጆች የያዙት ከ25% እንደማይበልጥ ገልጿል። በኢትዮጵያ ውስጥ ከ80 በላይ ብሔሮችና ብሔረሰቦች እንዳሉ ልብ ይለዋል። ባንኩ በአንድ ዓመት ውስጥ ከሰጠው ብድር ውስጥ ከ53% በላይ ለአማራ ክልል የተሰጠ መሆኑን ሰነዱ አሳይቷል። ለተቀሩት ክልሎች በብድር የተሰጠው ከ43% እንደማይበልጥ ኦኤምኤን ከዚህ ቀደም በነበሩት ዘገባዎቹ መግለጹ የሚታወስ ነው። ከዚህም በተጨማሪም በባንክ ውስጥ ባለው የአንድ ብሔር ተወላጆችን ተጠቃሚ በሚያደርገው ሰንሰለት የአንድ ብሔር ተወላጆች የሆኑ አስመጪዎች ከውጭ ግዢ ለሚፈጽሙት ዕቃ ወይም ማሽነሪ በሐሰተኛ ማስረጃ ዋጋውን በእጥፍ ለባንኩ እንዲያመለክቱ ይደረጋል ተብሏል። በዚህ ማጭበርበር የሚገኘው ዶላርም ጥቁር ገበያ በማውጣት የግል ጥቅማቸውን እንደሚያስጠብቁ ውስጥ አዋቂዎች ያስረዳሉ። ይህንን ችግር ለማጋለጥና ባንኩን ለማዳን አያሌ የባንኩ ሰራተኞች ያለሰለሰ ጥረት አድርገዋል። ኦኤምኤን በመኩሉ እንደ ሚዲያ ሙያዊ በሆነ መንገድ ውስብስብ የዘረፋ ሰንሰለት በመመርመር ለአየር በተደጋጋሚ አቅርበዋል። ከወደ ፊንፊኔ የተሰማው ዜና የልማት ባንክ ፕሬዝዳንት ከኃላፊነታቸው እንዲነሱ መደረጋቸውን ያሳያል። በምትካቸው አቶ ንዋይ መገርሳ የተባሉ ሰው ስለመሾማቸውም ሰምተናል። የአማራ ጽንፈኛ ታጣቂ ኃይሎች የኦሮሚያን ወሰን ተሻግረው መሬት ለመውረር የሚያደርጉትን ሙከራ አጠናክሮ መቀጠላቸውን የደራ ወረዳ ነዋሪዎች ገለጹ። ከትናንት በስቲያ የጽንፈኛ ታጣቂ ኃይሎቹ በደራ ወረዳዎች ላይ በከፈቱት ጥቃት የሰው ህይወት ማለፉን ነዋሪዎች ለኦኤምኤን ተናግረዋል። ሶፊያ ጋደር የአማራ ጽንፈኛ ታጣቂ ኃይል ፋኖ የኦሮሚያን ወሰን ጥሶ በመግባት በሚፈጽመው ጥቃት የንጹሃን ህይወት አልፏል። አያሌዎች ከቤት ንብረታቸው ተፈናቅሏል። ጽንፈኛ ኃይሎቹ በደራ ወረዳ በሚገኙ በተለያዩ ቀበሌዎች ነዋሪዎች ላይ በድጋሚ የከፈቱት ጥቃት ከአንድ ሳምንት በላይ መቆየቱን ነዋሪዎች ለኦሮሚያ ሚዲያ ኔትወርክ ተናግረዋል። ከሁለት ቀናት በፊት ታጣቂዎቹ አባዶ በተባለች ቀበሌ ነዋሪዎች ላይ በከፈቱት ጥቃት የአንድ ሰው ህይወት አልፏል ነው የተባለው። በተጨማሪም ታጣቂ ኃይሎቹ ሜታ ዳዳ እና ጬካ በተባሉ ቀበሌዎች የነዋሪዎችን ንብረት እየዘረፉና እያወደሙ መሆናቸውን ከአካባቢው የደረሰን መረጃ ያሳያል። ህዝቡ ራሱን ለመከላከል ጥረት እያደረገ ይገኛል ያሉት የደራ ወረዳ ነዋሪዎች፣ ነገር ግን የመንግስት ኃይሎች ህዝቡን እያጠቁ ያሉትን የፋኖ ታጣቂዎችን ወደ ጎን በመተው ሰላማዊ ህዝብ ላይ ጥቃት እየፈጸሙና ለእስር እየዳረጉ ይገኛሉ ብለዋል። በዚህ ሁኔታ የደራ ወረዳ ኮሙኒኬሽን ጽህፈት ቤት ኃላፊ የሆኑት አቶ ከማል ሰኢድ ጽንፈኛ ታጣቂዎች ወደ ወረዳው ዘልቀው በመግባት ጥቃት መፈጸማቸውን በመዘገባቸው ምክንያት መታሰራቸውን የገለጹት ነዋሪዎች እንዲሁም ሌሎች የታሰሩ ሰዎች እንዳሉ ተናግሯል። የደራ ወረዳ አስተዳዳሪ ላይ ከህዝቡ በየጊዜው ስለሚቀርበው ትችት ኦሮሚያ ሚዲያ ኔትወርክ አስተያየታቸውን ለመስማት በተደጋጋሚ ያደረገው ሙከራም አልተሳካም።
በሌላ ዜና የኢትዮጵያ መንግስት 500,000 ሰዎችን ወደ መካከለኛው ምስራቅ ሀገራት ሊልክ ነው ማለቱ ብዙ ቅሬታዎችን አስነሳ። በአሁኑ ሰዓት በአረብ ሀገራት እስር ቤቶች ውስጥ አያሌ ዜጎች እየተሰቃዩና ከእስር ቤት ውጭም የመብት ጥሰት እየተፈጸመባቸው ነው የሚሉት ተቺዎቹ የኢትዮጵያ መንግስት ለዚህ ችግር መፍትሄ ሳያበጅ ዜጎችን በገፍ ወደዚያ እንዲላኩ ማድረጉ አሳሳቢ ነው ብለዋል። ከዚህ ይልቅ መንግስት በሀገሪቱ ውስጥ የዘለቀውን ጦርነት በማቆም ወደ የስራ ዕድል ፈጠራዎችና ዜጎችን በሀገራቸው ሰርተው እንዲያድጉ ወደ ማድረግ ማተኮር አለበት ነው ያሉት። ተጨማሪ ያለን ፕሬዝዳንት ሳህለወርቅ ዘውዴ ለህዝብ ተወካዮችና ለፌዴሬሽን ምክር ቤት አባላት መስከረም 28 ቀን 2016 ባደረጉት ንግግር ባለፈው ዓመት የውጭ ሀገር የስራ ስምሪት ህጋዊ ማዕቀፍን በማበጀት ለ102,000 ዜጎች ተጠቃሚ የሚያደርገው እድል መፈጠሩን ገልጸዋል። ፕሬዝዳንቷ በ2016 በውጭ ሀገራት በህጋዊ መንገድ በ5 የመዳረሻ ሀገራት ለ500,000 ሰዎች የውጭ ሀገር የስራ ስምሪት ለመፍጠር የሚሰራ ይሆናል ሲሉም የመንግስትን እቅድ ጠቁመዋል። ይህ እቅድም በብዙዎች ዘንድ ትችትን እያስተናገደ ይገኛል። ከዚህ ቀደም ኦኤምኤን በሰራው ዘገባ ላይ ወደ መካከለኛው ምስራቅ ለስራ የተጓዙ ዜጎች ላይ ከፍተኛ የሆነ የሰብአዊ መብት ረገጣ ሲደርስባቸው እንደነበር ገልጾ ነበር። ይህ ችግር አሁንም ድረስ መፍትሄ ያልተገኘለትና ከጊዜ ወደ ጊዜ እየጨመረ መጥቷል። አንዳንድ ታሳሪዎችም ከሚደርስባቸው ስቃይ የተነሳ ራሳቸውን እስከ ማጥፋት ደረጃ እንደሚደርሱ የመረጃ ምንጮች ተናግረዋል። ድብደባ፣ በጠባብ ክፍል ውስጥ ለብዙ ሰው መታሰር፣ የመጸዳጃ ቤት አለመኖር፣ ለሴቶች የጽዳት መጠበቂያ ፓድ አለማቅረብና የመሳሰሉ ችግሮች እንዳሉ በየእስር ቤቱ ያሉ ታሳሪዎች ይጠቁማሉ። በአረብ ሀገራት ያለው አየር ንብረትም በጣም ሞቃታማ መሆኑ ችግሩን ይበልጥ አባብሶታል ይላሉ ታሳሪዎቹ። መንግስት እነዚህን እየተሰቃዩ ያሉ የሀገሪቱን ዜጎች ከእስር ቤት እንዲወጡ በማድረግ ወደ ሀገር ቤት ማስገባት አልቻለም። ሌሎች የሰብአዊ መብት ጥሰቶች በአረብ ሀገራቱ በሚገኙ ኢትዮጵያውያን ላይ እንዳይፈጸም ክትትል አላደረገም የሚሉት ተቺዎቹ ይህ በእንዲህ እንዳለ ተጨማሪ ሌሎች 500,000 ሰዎችን ወደ አካባቢው ለመላክ ማቀዱ ተገቢ አይደለም ይላሉ። ከዚህም በተጨማሪም መንግስት በሀገር ውስጥ የስራ ዕድል መፍጠርና ዜጎች ሀገራቸውን እንዲያለሙ ማበረታታት ነበረበት የሚሉት አስተያየት ሰጪዎች አሁን ላይ መንግስት በጦርነት በመጠመዱ ይህንን ማድረግ አለመቻሉን ገልጸዋል። ከጦርነቱ ጋር ተያይዞ የሀገሪቷ ኢኮኖሚ ተንኮታክቷል በማለት ይህም ዜጎች ከሀገራቸው እንዲሰደዱ እያደረገ ስለመሆኑ ይናገራሉ። በአረብ ሀገራት ከሚገኙት ኢትዮጵያውያን መካከል አስተያየታቸውን ለኦኤምኤን የሰጡት መንግስት ዜጎቹን በህጋዊ መልኩ ወደ አረብ ሀገር እልካለሁ ማለቱ በእርግጥ ሰዎቹ በጉዞ ላይ የሚደርስባቸውን እንግልት ይቀንሳል ብለዋል። ይሁንና በአሰሪያቸው የሚደርስባቸውን በደልና የመብት ጥሰት ለማስቀረት የሚፈጥረው ልዩነት እንደማይኖር ገልጸዋል። በሳውዲ አረቢያ ጅዳ የሰው ቤት ውስጥ ተቀጥራ የምትሰራው አስተያየት ሰጫችን እንዳለችው ከሆነ በአሰሪዎቻቸው ስድብ፣ ድብደባና የደሞዝ ክልከላ የመሳሰሉ የሰብአዊ መብት ረገጣ እንደሚደርስባቸው ገልጻለች። ታዲያ እነዚህ በመንግስት የስራ ዕድል የተፈጠረላቸው ዜጎች ከነዚህ ችግሮች የማምለጥ ዕድላቸው ምን ያክል ነው የሚለው አሳሳቢ እንደሚሆንባትም አንስታለች። የኢትዮጵያ መንግስት ዜጎች በሀገራቸው ሰርተው እንዲለወጡ ሁኔታውን ማመቻቸት አለበት የሚሉት አስተያየት ሰጪዎች ይህንን ለማድረግ በሀገሪቱ የዘለቀው ጦርነት መቆም እንዳለበት ተናግረዋል። ዜጎች ወደ ውጭ ሀገራት ሄደው ሰርተው እንዲለወጡ ማድረግ የሚኮነን አይደለም። ይሁንና መላኩ ብቻ ሳይሆን የመብት ጥሰት እንዳይደርስባቸው ከሀገራቱ መንግስታት ጋር በጠበቀ መስራት ያስፈልጋል ባይናቸው። አያሌ የሰብአዊ መብት ተሟጋች ድርጅቶች በበኩላቸው በአረብ ሀገራት ለስራ ፍለጋ በሄዱት ሰዎች ላይ በአሰሪዎቻቸውና በጸጥታ አካላት ከባድ የመብት ጥሰት እየተፈጸመባቸው ነው በማለት ይከሳሉ። ሚዲያ ሰባቱ ኩርፋማ ኦኤምኤን አብዲኑ መታሱማ Hawaasa Oromoo Ameerikaa kutaa bulchiinsa Ohio fi naannawa ishee jiraattan maraaf. Hawaasni Oromoo Ohio sadaasa 18 bara 2023 waaree booda sa'aatii 2 irraa jalqabuun sagantaa tumsa OMN qopheessanii sineegaa jiru. OMN miidiyaa ummataati waliin taanee miidiyaa keenya haa tumsinuu jedhu koreen qindeessituu sagantichaa. Keessummoonni sagantaa kana irratti argaman daayireektara olaanaa OMN Dajanee Guutamaa, Dr. Bayaan Asooba, durataa
hawaasa Oromoo Kentucky obbo Aman Eda obbo Fiqru Lamuu fi adde Amina Muhammadi hawaasni Oromoo magaalota Ohio Kentucky fi Michigan jiraatan martuu tumsa miidiyaa ummataa OMN irratti hirmaachuun aantummaa keessan akka agarsiiftan yoo jennu kabajaa fi jaalala guddaa waliin jedhu koreen qindeessituu sagantaa tumsa OMN Teessoon 165 Fairway Boulevard Columbus odeeffannoo dabalataatiif lakkoofsa bilbilaa kanaan koree qindeessituu sagantichaa qunnamuu dandeessu OMN utubuun Oromummaa utubuudha koree qindeessituu sagantichaa Ohio America Media sabaatu kurfama OMN abdiinummatas ከማስታወቂያው ስንመለስ ሰሞኑን በኦሮሚያ በተለያዩ አካባቢዎች የኢሬቻ በዓል መከበሩን ቀጥሏል። በምዕራብ ሸዋ ዞን አዳ በርጋ ወረዳ የመልካ በርጋ ኢሬቻ ተከብሯል። የአካባቢው ነዋሪዎች በብዛት መልካ በመውረድ የኢሬፈናና ስነ ስርዓት ፈጽመዋል። በተመሳሳይ በግንድ በረት ወረዳ የመልካ ኡርሳ ኢሬቻ ተከብሯል። ነዋሪዎች በባህላዊ አልባሳት አጊጠው ስነ ስርዓቱን አድምቀዋል። በስነ ስርዓቱ ላይ የተሳተፉ ነዋሪዎች ኢሬቻ ይበልጥ ያበበ ለትውልድ እንዲተላለፍ እናደርጋለን ብለዋል። ከሆራ ፊንፊኔና ከሆራ ሃርሰዴ የኢሬቻ በዓል በኋላ በሀገር ውስጥ ባሉ በተለያዩ መልካዎች የኢሬቻ በዓል መከበሩን ቀጥሏል። በነገው ዕለት በሆራ ፊንፊኔው የኢሬቻ ሳምንት በአምቦ ለሚከበረው የመልካይቱ ኢሬቻ ዝግጅቶች ተጠናቀዋል። በተመሳሳይ በመጪው እሁድ እንዲሁ በሆራ ሃርሰዴው የኢሬቻ ሳምንት የቡራዩ መልካቲት ኢሬቻ ይከበራል። የመልካ ሰበታ ኢሬቻም ለማክበር ዝግጅት እየተደረገ ነው። ወቅታዊ የኦኤምኤን መረጃዎችን በዩቲዩብ ለመከታተል ትክክለኛውን የዩቲዩብ አካውንት ሰብስክራይብ ያድርጉ። እንዲሁም ቬሪፋይድ የተደረገውን የኦሮሚያ ሚዲያ ኔትወርክ የፌስቡክ ገጽ ላይክ እና ፎሎ በማድረግ ኦኤምኤንን መከታተል ትችላላችሁ። በትዊተር ላይ ደግሞ @ኦሮሚያሚዲያ ብላችሁ ቲዩት ብታደርጉ ኦኤምኤንን ታገኛላችሁ። ወቅታዊና ትክክለኛ መረጃዎችን ለማግኘት OMNን ይከታተሉ። OMN ከኦኤምኤን የአማርኛው ክፍል ለተያዝናቸው ዘገባዎች እስካሁኖቹ ናቸው። ቀሪ ፕሮግራሞቻችን ይቀጥላሉ። መልካም ጊዜ